ሰርታችሁ ሞክሩት። ያማረ ቀላል ጊዜ ቆጣቢ የምስር ሾርባ ይዤላችሁ ከች ብያለሁ ዛሬ። ሞክሩት፣ ተወዱታላችሁ። በቀላል ሰዓትና ጊዜ የሚደርስ ነው። እዚህ ጋር ነጭ ቂጣ በፎሮን የታመሳለኝ። እዚህ ጋር ሌሞን አለኝ። እዚህ ጋር ሾርባ አለ እና ሀበይቦች ሞክሩት፣ ተወዱታላችሁ። በጣም አሪፍ ነው። ዋው ነው ጣዕሙ። በጣም ነው የሚጥመው። ሞክሩት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ከኔ ጋር። እናንተ ጋር እንዴት ነው? ስራ፣ ጤና፣ አፍያ፣ ኢማን፣ ኢባዳ እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁልኝ? እንዴት ቆይታችኋል? ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩት። ለቻናሉ ደግሞ ቤተሰብ የሆናችሁ ወዳችሁና ፈቅዳችሁ ለምታበረታቱኝ በጣም አመሰግናለሁ። ሀባይ ከጎን የሆናችሁ አብሽሪ ለምትሉኝ አላህ ጀዛችሁን ይክፈላችሁ። አሁንም አበረታቱኝ፣ ደግፍ አድርጉኝ። ያለ እናንተ የሚሆን ነገር ስለሌለ አበረታቱኝ እላችኋለሁ። ሀባይብ ዛሬ ደግሞ ምን ይዤላችሁ መጥቻለሁ መሰላችሁ? ሹርበተል አደስ ልሰራ ነው። ሹርበተል አደስ በየቤቱ የተለያየ ሊሆን ይችላል። በእኛ ቤት የሚሰራውን ማሳያችሁ። የሚያስፈልገን ግብአት እዚህ ጋር ምስር አለ፣ አስፈር ምስር አለ ወይም አደስ አለ። እዚህ ጋር ሽንኩርት አለኝ አዘጋጅቻለሁ። ሽንኩርቴን ከትፌያለሁ። እዚህ ጋር የሚያስፈልጉኝ ቅመማ ቅመሞች አሉ። እዚህ የነጭ ሽንኩርት አለኝ። እዚህ ኩርኩም ወይም እርድ አለኝ። ፍልፍል አስወጥ ወይም ቁንዶ በርበሬ አለኝ። ከሞን ወይም ሰባት ቅመም አለኝ። ኩስበራ ናሽፍ ወይም ድንብላል አለኝ። የፈለጋችሁትን እዚህ ጋር ማጃ አለኝ። እናንተ በቤታችሁ ያላችሁን ቅመም መጠቀም ትችላላችሁ። እኔ ቤት ያለው ይሄ ነው። በቤቴ ውስጥ ያለውን ቅመም ነው የምጠቀመው። እንትንም ድንች መጨመር ትችላላችሁ፣ ካሮት መጨመር ትችላላችሁ። የኔ ሴትዮ ግን ምንም አትፈልግም። ምስር ብቻ ነው የምፈልገው። የምስር ሾርባ ብቻ ነው የምፈልገው እና እሱን ብቻ ነው የምሰራላት እና አብረን እንስራ። ብቻዬን መስራት ስለማይሆንልኝ እናንተን ጣርቼ ካልሆነ መስራት አልችልም እና ይሄን በእነዚህ ግብአቶች ነው የምሰራው። በጣም ቀላል እና ፈጣን ጊዜ ቆጣቢ። እናንተ ካሮት መጨመር ትችላላችሁ፣ ድንች መጨመር ትችላላችሁ። የፈለጋችሁትን ኮዳር ጨመራችሁ መፍጨት ትችላላችሁ። የኔ ሴትዮ ደግሞ ከዚህ ውጭ ሌላ አትፈልግም። ያው ታዛዥ አይደለን፣ ባለችው መሰረት ነው የምሰራው ማለት ነው። ወደ ስራ ዳይ ሀበይቦቼ። ድስት እዚህ አዘጋጅቻለሁ፣ ባዶ ድስት ማለት ነው። ጋዜን ለኩሻለሁ። የሚያስፈልገኝን ያክል ዘይት እጨምራለሁ። የሚያስፈልገኝን ያክል ዘይት ጨምራለሁ። ዘይት ጋል ሲል ሽንኩርቴን እጨምራለሁ ማለት ነው። ውዶችዬ ዘይት ግሏል። ከመጋልማ አልፎ እየጨሰ ነው። ሌላ ስራ ይዤ ወይኔ ጉዴ! ሌላ ስራ ይዤ ነው። ዘይት ግሏል፣ እየጨሰ ነው። ቶሎ ይበስላል። ሽንኩርቱ ብዙ ማያደክመው ማለት ነው። እዚህ ጋር ምስሬን በደንብ አጥቤያለሁ። ምስር በነገራችን ላይ በደንብ ካልታጠበ ያቃጠላል፣ ጨጓራ ይሆናል እና በደንብ መታጠብ አለበት። አጥቤ በውሃ ዘፍዝፌዋለሁ ሽንኩርቱን እስከማቆላላው ማለት ነው። ይኸው ሽንኩርቱ በዚህ መልኩ እየበሰለ ነው። በጣም አይጠቁርም፣ መጠነኛ ነው የሚሆነው። ከጠቆረ ምስሩ ይመራል እና በጣም ነጭ ሳይሆን በጣም ሳይጠቁር መጥቦን እስከሚሆን ተጠብሰዋለሁ ማለት ነው።
ውዶች ሽንኩርታችን በዚህ መልኩ በስሏል። አሁን ያዘጋጀኋቸውን ቅመማ ቅመሞች ጨምራለሁ። ኩርኩም፣ ኩስበራ፣ ሰባት ቅመም፣ ቆንዶ በርበሬ፣ ነጭ ሽንኩርት እነዚህን ጨምራለሁ። ሽንኩርታችን በዚህ መልኩ ይመስላል። እርዱ ካነሰ እጨምራለሁ። ከለሩን እያዩ እጨምራለሁ። እርዱ ማለት ነው። ትንሽ በሰል ይበልና ምስራችንን ይጨምራል ማለት ነው። ማጅ ጨመርኩኝ። አንድ ሀባ ይበቃኛል፣ ጨው እንዳይበዛ። ማጅን ጨምሬያለሁ። ማጅን እንደዚህ መሰባበር አለብን። በዚህ መልኩ ምግባችን ይሄን ይመስላል። በጣም ፈጣን፣ ጊዜ ቆጣቢ፣ ለበጅት ተስማሚ አይደለ? ሰምታችኋል። በርታችሁ ብሉ። ግን እንትን እንደነገርኳችሁ ምስሬን ይሄን አዘጋጅቻለሁ። አጥቤያለሁ፣ በደንብ አጥቤዋለሁ። ውሃውን አጣፍቻለሁ። አሁን ምስሩን ልጨምር ነው ማለት ነው። ሀበይቦች ምስሬን ጨምሬያለሁ። አሁን ምስሬን እሽት ታደርገዋለሁ ከሽንኩርቱ ጋር ከነበረው በአንድ እጅ መቀረጽ በጣም ከባድ ነው እና እስኪ ምስሬን በደንብ ልሻውና ተመልሼ እመጣለሁ። በአንድ እጅ ይዤ በአንድ እጅ ማማሰል አለብኝ ማለት ነው። ይሄን ይመስላል ምስሩ። ሀበይቦች ምስሬ በዚህ መልኩ እየበሰለ ነው። አሁን የሚያስፈልገንን ያክል ውሃ እንጨምራለን። ውሃ እንዳስፈላጊነቱ እንጨምራለን። ብስሚላ እንግዲህ በዚህ መልኩ ውሃ ሞልቻለሁኝ። ውሃ ሊያስጨምረኝ ይችላል፣ አይታወቅም። በደንብ መብሰል ስላለበት ልጨምርበትም እችላለሁኝ፣ ግን ከለሩ ይበቃዋል። እየፈላ ደግሞ በደንብ ነው እንትን የሚለው ማለት ነው፣ ቢጫነቱን የሚወጣው እና ሀበይቦቼ እንግዲህ የቀረውን አብረን እናያለን። እዚህ ደርሰናል። ከአሁን በኋላ ያለው ቀላል ነው። ወደፊት ያለውም ቀላል ነው። በነገራችን ላይ ከአሁን በኋላ ያለውም ትንሽ ነው። ይብሰልና አብረን እናየዋለን። ሀበይቦች እስኪ ሾርባችንን እናየው። ሾርባችንን በዚህ መልኩ እየበሰለ ነው። ሾርባችን እየበሰለ ነው። ገና ነው፣ ፍሬው ገና ሀብ ነው፣ የፈረሰ ነው። እሺ ሾርባችንን እናየው። በቃ ሾርባችን ደረሰ። አሁን ወደ ሱፍራ በሰለ። ጨው ምናምን አስተካከልኩኝ። በዚህ መልኩ በስሏል የምስር ሾርባችን ማለት ነው። እና አሁን ወደ ሱፍራ መሄጃው እየደረሰ ነው። አብረን እንቅመስና እንሰነባበታለን። እና ሀባይቦች በዚህ መልኩ ሰርቼ ጨረስኩኝ። እንግዲህ ከ10 ስንት እንደምትሰጡኝ አያለሁ። ከ10 ከመቶ አይደለም፣ ከ10 እና በዚህ መልኩ ያው ትንሽ የሰራሽው ለፍቱልኝ ይበቃልናል። በቂ ነው። ይሄም ሲበዛ ነው። ተመልሼ መጥቻለሁ። ሾርባችን በዚህ መልኩ ሰርቼ ጨርሻለሁ። እዚህ ጋር ነጭ ኤሽ በፍሩን የታመሰ ነው።
በፍሩን ታምሶ ነው አያችሁት። ዘይት ምናምን የለውም። በፍሩን የታመሰ ነጭ ቂጣ ወይም አይሽ አለኝ። እዚህ ጋር ሾርበት አለ፣ የምስር ሾርባ ያለ፣ እዚህ ጋር ሌሞን አለ። አያችሁት። በዚህ መልኩ ሰርቼ ጨርሻለሁ። ሰርታችሁ ሞክሩት። ቀላል ነው፣ ጊዜ ቆጣቢ ነው። እንደምትወዱት እርግጠኛ ነኝ። ስራችንን አጠናቀቅን። በዚህ መልኩ ጨርሰናል። ስለነበረና ቆይታ በጣም አመሰግናለሁ። ሆባይ ከጎን የሆናችሁ ስለምታበረታቱኝ አላህ ይስጥልኝ። አመሰግናለሁ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ፣ ሰላም ክረሙልኝ፣ ሰላም ቆዩልኝ። ሰላማችሁ ብዝት ትርፍ ይበል። ሰላም ለሀገራችን፣ ሰላም ለሕዝባችን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ።